ጤና ይስጥልን። አየር ላይ የሚርገበገበው ድምጽ የሰላም ዜማ አይደለም፣ የርጉብ ጩኸትም አይደለም። ይህ ድምጽ ከሩቅ ዘመን ተነስቶ ያሁኑን ጊዜ አቋርጦ ወደ ነገ የሚወረወር ሞት ጥላውን የጣለበት ክፉ ድምጽ ነው። ኢትዮጵያ ይህች የዘመናት እንቆቅልሽ፣ ይህች የጀግኖች ምድር ዛሬ ደግሞ በሌላ የታሪክ መስቀለኛ መንገድ ላይ ቆማለች። ግን መንገዱ ወዴት ነው? ወደ ብርሃን ነው ወይስ ወደ ጨለማ? ወደ ደልዳላ ነው ወይስ ወደ ገደል? ትናንት ማታ ወይም ከትናንት ወዲያ ከአዲስ አበባ ኦሮሚያ ቤተ መንግስት አዳራሾች ሾልኮ የወጣ ቃል በርካቶችን ብርካስ ይዟል። ፕሬዝደንቱ ሸኔንና ጽንፈኛን እናጠፋለንና ልዩ ኃይላችን ይዘጋጅ ብለዋል። ይህ ተራ ትዕዛዝ አይደለም። ይህ በኢትዮጵያ ምድር ላይ የተሸረበ ላለው ግዙፍ ዜራ የመጨረሻው ምዕራፍ መክፈቻ ደወል ነው። ዓለም ጸጥ ብላለች። ሰውም በዕለት ተዕለት ኑሮው እሽቅድድም ተጠምዷል። ኑሮው ከብዷል። የዋጋ ግሽበቱ አንገት አስደፍቷል። በዚህ ሁሉ መሃል ግን ከጀርባችን የሚሳለው ቢላዋ ምን ያክል እንደሰላ ልብ ያለ የለም። አቶ ሽመልስ አብዲሳ የዚህ ዘመን የፖለቲካ ድራማ ዋና ተዋናይ ናቸው። ንግግራቸውን በጥልቀት የመረመረ ሰው በቃላቶቻቸው ውስጥ የተደበቀውን ባሩድ ማሽተቱ አይቀርም። ሚሊሻው ይዘጋጅ ሲሉ ለምንድን ነው የሚዘጋጀው? በሰላም ሀገር፣ በመከላከያ ሰራዊት በሚጠበቅ ሀገር አንድ የክልል መሪ የራሱን ጦር እንደ ፌዴራል መንግስት ለብሔራዊ ግዳጅ ሲያዘጋጅ ይህ ምን ማለት ነው ብሎ የጠየቀ የለም። የሸኔ ስም ለጥፈው የጽንፈኛ ታፔላ ለጥፈው በኦሮሚያም ሆነ በአማራ ክልል እየተደረገ ያለው ምንድን ነው? አሁን የተሰጠው ትዕዛዝ ሚሊሻውን የማስታጠቅ ዘመቻ ነገ በማን ላይ እንደሚተኮስ ግልጽ ነው። ዓላማው ሰላም ማምጣት ሳይሆን አንገትን ማስደፋትና የማንበርከክ ፕሮጀክት ነው። ይህ ፕሮጀክት ስሙ ይለያይ እንጂ ግብሩ አንድ ነው። ስልጣንን የአንድ ቡድን፣ የአንድ ብሔር፣ የአንድ ቋንቋ ተናጋሪዎች ብቻም ንብረት ማድረግ ነው። ለዚህ ደግሞ እንቅፋት የሚሆነውን ሁሉ ጠላት ብሎ መደምሰስ። ይህን የሚሉ ሰዎች ስሜታዊ ሆነው አይደለም፣ መረጃዎችን አገላብጠው የቃላቱን ቃና መዝነው ሀቅ ሆኖ ቢገኝ ነው። ዛሬ በአዲስ አበባና በኦሮሚያ ከተሞች የምናየው እንቅስቃሴ ከዚህ በፊት በሌሎች የዓለም ከተሞች ታይቷል። ፊልሙ አንድ ነው፣ የተቀየሩት ተዋናዮች ብቻ ናቸው። ከዛሬ 90 ዓመት በፊት በበርሊን ጎዳናዎች ላይ ሂትለር ተመሳሳይ ንግግር አድርጓል። ጀርመንን ከውስጥ ጠላቶች እናድናለን ብሎ ነበር። ውጤቱ ምን ሆነ? ዓለም በሳት ነደደች፣ ሚሊዮኖች አለቁም። ከዛሬ 30 ዓመት በፊት በሩዋንዳ ኮረብቶች ላይ ተመሳሳይ ቅስቀሳ ተደርጎ ነበር። ጎረቤት በጎረቤት ላይ እንዲነሳ፣ በደሮች ተብለው የተፈረጁ ወገኖች እንዲጠፉ ተሰብኮ ነበር። ዛሬስ አቶ ሽመልስ ተዘጋጁ ሲሉ እየሰማን ያለነው ያንን የታሪክ ማጋለጫ አይደለምን? ልዩ ኃይሉን እንደ ኤስኤፍ እና ኤስኤስ እያደራጁ ያሉት የኢትዮጵያን ሕዝብ ለመጠበቅ ወይስ የስልጣን ወንበራቸውን ከነበልባል ለመከላከል? ውድ የበራፍ ቲቪ ተከታታዮች፣ በዚህ መሰናዱ የአቶ ሽመልስ ንግግር ቃል በቃል እናስተነትናለን። የኢትዮጵያን ፖለቲካ ከዓለም አቀፍ መስታወት ጋር እያስተያየን የአንድ ብሔር የበላይነት እንዴት እንደሚገነባና መጨረሻው ምን ያህል አስከፊ እንደሆነ እናሳያችኋለን። ከጀርመን ናዚዎች እስከ ዩጎዝላቪያ መፍረስ፣ ከሩዋንዳ እልቂት እስከ አሁን ኢትዮጵያ እውነታ ድልድዩን ሰርተን እውነቱን እናጋፍጣለን። እስከ ዝግጅቱ ፍጻሜ አብራችሁን ቆዩ። በኢትዮጵያ ንጋቱ ከወትሮ ለየት ካለ ከራርሟል። የሰሞኑን ንጋቶችም እንደ ወትሮቹ የሰላምና የተስፋ አልነበሩም። ቀኑ መሽቶ በነጋ ፀሐይ ጠልቃ በወጣች ቁጥር የሚሰማው ሰቆቃ የሚታየው ደም ሆኗል። ለወትሮው ቀናት ተስፋ ይዘው መጠው ትዝታ ሆነው ያልፋሉ። አሁን ግን ቀናቶች ችግር ይዘው መጠው ችግራቸውን ትተው እነሱ ያልፋሉ። ዛሬም በአዲስ አበባ ፀሐይ በጭጋግ እንደተጋረደች ናት። በፖለቲካው ሰማይ ላይ የተንጠለጠለው ደመና ዝናብ ሳይሆን እሳት ያዘለ መስሏል። ሰሞኑን ከኦሮሚያ ቤተ መንግስት የተሰማው ድምጽ የአንድ ክልል መሪ ተራ መመሪያ ሳይሆን የኢትዮጵያን የነገ ዕጣ ፈንታ የሚወስን የጦርነት ነጋሪት ሆኖ በአራቱ ማዕዘናት በማስተጋባት ላይ ነው። አቶ ሽመልስ አብዲሳ የኦሮሚያ ፖለቲካ ቁልፍ ተዋናይ ሲሆኑ ንግግራቸው ለስለስ ያለ፣ ቃላቶቻቸው ግን እንደ ሰይፍ የሰሉ ናቸው፣ ደረቅ ናቸው ተብሎ ይገለጻሉ። ልዩ ኃይልና ሚሊሻቸው ለብሔራዊ ግዳጅ ይዘጋጅ ብለዋል ተብሏል። ይህ ጥሪ ለማን ነው? ጠላቱስ ማን ነው የሚለው ጥያቄ ብዙዎችን ልብ ሰንጥቆ ገብቷል። እሳቸው ሸኔናን ጽንፈኛን እናጠፋለን ብለዋል።
ንግግራቸው እንደ ዲስኩር የተመለከቱት አንዳንዶች በውሃ ላይ እንደተሳፈፈ ዘይት ከስሩ ያለውን የጠለቀ የአንድ ብሔር የበላይነት ህልም ለመሸፈን የተነገረ የፖለቲካ ኮድ ነው በማለት ላይ ይገኛሉ። በፖለቲካው ዓለም ቃላት መሳሪያዎች ናቸው። አንዳንድ ጊዜ ከታንክና ከሚሳኤል በላይ ያወድማሉ። አቶ ሽመልስ አብዲሳ ተናግረውታል የተባለው መረጃ የመጀመሪያው ትርጉም የጠላት አፈራረጅን ነው፣ ሸኔና ጽንፈኛ። እነዚህ ሁለት ቃላት በኢትዮጵያ ፖለቲካ ውስጥ ትርጉማቸውን አጥተው ላለፉት 5 ዓመታት የፖለቲካ ተቀናቃኞችን ለማጥፊያነት የዋሉ የጅምላ ስም ማጥፊያ ወይም ፖለቲካል ሌቨሊንግ ሆነዋል። የውስጥ ምንጮች እንደጠቆሙት ይህ ዝግጅት ለሰላም ማስከበር ሳይሆን በኦሮሚያ ክልል ውስጥ ያለውን የፖለቲካ የበላይነት ሙሉ በሙሉ ለማረጋገጥና በክልሉ አልፎም በፌዴራል መንግስቱ ላይ የኦሮሞ ልሂቃንን አቅም ለማፈርጠም እየታቀደ ነው። ልዩ ኃይሉን እንደ ፌዴራል ጦር መቁጠር፣ ሚሊሻውን እንደ መደበኛ ሰራዊት ማዘጋጀት የመንግስትን መዋቅር ወደ አንድ ፓርቲና ወደ አንድ ብሔር የግል ንብረትነት የመቀየር ሂደት የመጨረሻው ምዕራፍ ነው። ይህ አካሄድ በፖለቲካ ሳይንስ ዘ ሴኩሪቲ ዳይሌማ ተብሎ የሚገለጸው ነው። አንድ ወገን ለራሱ ደህንነት ሲል ኃይል ሊያከማች፣ ሌላኛው ወገን ስጋት ውስጥ ወድቆ ለአጻፋ ይዘጋጃል። አቶ ሽመልስ የለኮሱት እሳት በኦሮሚያ ብቻ ተወስኖ የሚቀር ሳይሆን የአማራን ህዝብና ሌሎች ጽንፈኛ ተብሎ የተፈረጁ ማህበረሰቦችን ወደ ህልውና ተጋድሎ የሚገፋ ነው። ይህንን የኦሮሞ ብልጽግና አካሄድ ለመረዳት የኢትዮጵያን ድንበር ተሻግረን ወደ ታሪክ ጥግ መሄድ ይኖርብናል። በእርግጥም ታሪክ ራሱን ይደግማል። የሚቀየረው የመሪዎቹ ዝምና ዘመኑ ብቻ ነው። እንደ አውሮፓውያን ዘመን አቆጣጠር በ1930ዎቹ ጀርመን ናዚዎች ስልጣን ሲይዙ መጀመሪያ ያደረጉት ነገር የውስጥ ጠላት መፍጠር ነበር። አይሁዶችንና የፖለቲካ ተቃዋሚዎችን የሀገር ካንሰር ብለው ፈረጇቸው። ልክ እንደ ዛሬው የአቶ ሽመልስ ንግግር ሂትለርም የራሱን ኤስኤና ኤስኤስ የተባሉ ልዩ ኃይሎችን አደራጀ። እነዚህ ኃይሎች የመንግስት መደበኛ ፖሊስ አልነበሩም። ይልቁንም የአንድ ፓርቲና የአንድ ንጹህ ዘር በዘመኑ ቋንቋ አሪያን ሬስ ጠባቂዎች ነበሩ። ዓላማውም የመንግስትን መዋቅር በመጠቀም የሌሎችን ህልውና ማጥፋት ነበር። ይህንን የታሪክ ምዕራፍ ካሁኑ የኢትዮጵያ ፖለቲካ ትኩሳት ጋር እያነጻጸርን በደንብ እንመልከተው። የ1930ዎቹ የበርሊን አየር በጭንቀት ከብዶ የፖለቲካው ሰማይ በጥቁር ደመና የተሸፈነበት የፍርሃት ዘመን ነበር። አዶልፍ ሂትለር ወደ ስልጣን መንበር ሲወጣ ይዞት የመጣው የመጀመሪያው የፖለቲካ ስጦታ ብልጽግናን ወይም ሰላምን አልነበረም። ይልቁንም የጋራ ጠላት የሚባል መርዝ ነበር። ናዚዎች የጀርመንን ህዝብ አንድ ለማድረግና ስልጣናቸውን ለማደላደል የመረጡት አቋራጭ መንገድ ጣታቸውን በሌሎች ላይ የመቀሰር ነበር። ጀርመን ታማለች አሉ በወቅቱ የነበሩት የናዚ ፕሮፓጋንዳ ማሽኖች። የህመሟ መንስኤ ደግሞ አይሁዶችና የፖለቲካ ተቃዋሚዎች ናቸው ሲሉ ሰበኩም። አይሁዶችን እንደ ሰው ሳይሆን እንደ የሀገር ካንሰር፣ ተቃዋሚዎችን ደግሞ የጀርመን እድገት እንቅፋቶች አድርጎ መፈረጅ ለሚፈጸመው ግፍ ሁሉ ህጋዊና ሞራላዊ ሽፋን ሰጠው። ነገር ግን ሂትለር ንግግር ብቻ አላደረጉም። ቃላቱን ወደ ተግባር የሚቀይር ታማኝነቱ ለሀገር ሳይሆን ለፓርቲው የሆነ ኃይል ያስፈልገው ነበር። እዚህ ላይ ነው ታሪክ ዛሬ በኦሮሚያ ቤተ መንግስት ከምንሰማው ልዩ ኃይልና ሚሊሻ የዘጋጅ ጥሪ ጋር ፊት ለፊት የሚጋፈጠው። ሂትለር በወቅቱ የነበረውን የጀርመን መደበኛ መከላከያ ሰራዊት ወይም ፖሊስ ሙሉ በሙሉ አላመነም ነበር። እነዚህ የተቋማት ታማኝነት ለህገ መንግስቱና ለሀገር ሊሆን ይችላል የሚል ስጋት ነበረው። ከስርዓት ውጭ የሆኑ ነገር ግን በመንግስት በጀትና ድጋፍ የሚንቀሳቀሱ ሁለት አስፈሪ ክንፎች ፈጠሩ። እነሱም ኤስኤ ወይም ቡናማ ሸሚዝ ለባሶችና ኤስኤስ የተሰኙት ልዩ ኃይሎች ናቸው። እነዚህ ኃይሎች እንደ መደበኛ ፖሊስ ሰላም አስከባሪ አልነበሩም። ተልኳቸው ግልጽ ነበር። የናዚን ፓርቲ የበላይነት በኃይል መጫንና አሪያን ወይም ንጹህ ዘር የተባለውን የሂትለርን የውሸት ትረካ በጠመንጃ አፈሙዝ ማስጠበቅ፣ መንገዳቸው ላይ የቆመን ማንኛውንም ጠላት ወይም ጽንፈኛ ያለምንም ህግ ተጠያቂነት ማጥፋትና ማፈን እንዲሁም ማሰር ተጀመረም። በወቅቱ ኤስኤዎች በበርሊን ጎዳናዎች ላይ ሲዘምቱ ዓላማው ህግ ማስከበር ሳይሆን ፍርሃት መዝራት ነበር። የመንግስት መዋቅር ተጠቅመው የፖሊስ መለዮ ለብሰው ነገር ግን የፓርቲን አጀንዳ አንግበው የሌሎች ህልውና ለማጥፋት ተንቀሳቀሱም። ይህ አካሄድ የመንግስት ጠለፋ ተብሎ ሊገለጽ የሚችል ነው። አንድ የፖለቲካ ቡድን የሀገርን የጸጥታ መዋቅር ወደ ግል ጠባቂነት ሲቀይረው የሚፈጠር አደገኛ የታሪክ ስብራት ነው። ዛሬ አቶ ሽመልስ አብዲሳ ሸኔንና ጽንፈኛ እናጠፋለን ብሎ የክልሉ ልዩ ኃይልና ሚሊሻ ለብሔራዊ ግዳጅ ሲያዘጋጁ የሚታየን ምስል ያ የ1930ዎቹ የጀርመን ኤስኤ ሰልፍ ነው። ልዩነቱ የቦታና የጊዜ ብቻ ይሆናል። ዓላማው ግን አንድ ይመስላል። የመንግስትን መዋቅር መሳሪያ በማድረግ ጠላት ብሎ የፈረጁትን ወገን ከምድረ ገጽ ማጥፋትና የአንድን ብሔር የበላይነት በሌሎች መቃብር ላይ መገንባት። ታሪክን በግልጽ እንደሚናገረው ከሆነ ግን በኤስኤ እና በኤስኤስ የተጀመሩ የሂትለር ጉዞ መጨረሻው የጀርመን ውድመትና የራሱ የሂትለር ውርደት ነበር። በጉዳዩ ላይ አጠናካሪ ጽሑፍ የላኩልን አድማጭ ኃይልን ያለ ልክ የተማመነ ህዝብን በጠላትነት የፈረጀ ማንኛውም ስርዓት የራሱን መቃብር በገዛ እጁ ይቆፍራል ይላሉ። በተመሳሳይ መልኩ በደቡብ አፍሪካ የአፓርታይድ ስርዓት ሲገነባ ነጩ አናሳ ቡድን የጸጥታ መዋቅሩን ህጉንና
ኢኮኖሚውን በራሱ ቁጥጥር ስር አደረግም። ጥቁሮች ሽብርተኞችና ጽንፈኞች ተብሎ ተፈረጁ። ዛሬ በኢትዮጵያ የምናየው የአንድን ብሔር ባህል፣ ቋንቋና የፖለቲካ ፍላጎት በሌሎች ላይ በኃይል የመጫን ሂደት የዚያን የጨለማ ዘመን የተረገመ ታሪክ እንዳንደግም ያስፈራል። ልዩ ኃይልን ለብሔራዊ ግዳጅ ማሰለፍ በህገ መንግስቱ ከተቀመጡ የፌዴራል ስርዓት ውጭ አንድ ክልል በራሱ ፈቃድ የጦር መሪ ሆኖ ሲመጣ ማዕከላዊው መንግስት በአንድ ክልል ልሂቃን መጠለፉን የሚያረጋግጥ ይሆናል። የፕሬዝደንቱ ንግግር አስፈሪ የሚያደርገው ደግሞ በቅርቡ በዩጎዝላቪያ የተፈጸመው ተመሳሳይ ታሪክ ነው። እንደ አውሮፓውያን ዘመን አቆጣጠር በ1989 የሰርቢያው መሪ ስሎቦዳን ሚሎሶቪች ልክ እንደ አቶ ሽመልስ ሁሉ በአንድ ታላቅ ህዝባዊ መድረክ ላይ እንዲህ አሉ። ጦርነት ከሆነ ጦርነት፣ ሰላም ከሆነም ሰላም፣ ግን ሰርቢያ ሉዓላዊነቷን አሳልፋ አትሰጥም። ሚሎሶቪች ይህን ሲሉ የዩጎዝላቪያን ጦር ወደ ሰርቢያ ጦር ቀይረውት ነበር። የሌሎች ብሔሮች ማለትም የክሮሺያና የቦስኒያና የሌሎች ጥያቄ እንደ ጽንፈኝነትና ጸረ ሀገር እንቅስቃሴ ፈረጁት። ውጤቱም አውሮፓ አይተው የማይታወቀው እልቂትን አስከተልም። ጎረቤት በጎረቤት ላይ ተነሳ። በእርግጥም ሳራየቮ ወደመች። አቶ ሽመልስ ዛሬ ሸኔ እናጠፋለን ሲሉ በተግባር ግን በኦሮሚያ ውስጥ የሚኖረውን ሌላውን ማህበረሰብና ከነሱ ሀሳብ ጋር የማይስማማውን የራሳቸውን ወገን ጭምር እየለዩ ነው። ባህሩ ሲነጥፍ አሳው ያልቃል እንዲሉ ሸኔን ለማጥፋት በሚል ሰበብ የሚወሰደው እርምጃ ንጹሃንን ወደ እቶነ እሳት እየማገደ ነው። ይህ አካሄድ ኢትዮጵያን ወደ ዩጎዝላቪያ የመፍረስ አደጋ እየገፋት እንደሆነ የፖለቲካ ተንታኞች በድፍረት እየተናገሩ ናቸው። ግን ለምን ይህ ሁሉ ጦርነት? ለምንስ ይህ ሁሉ ዛቻ? ፖለቲካዊ ሳይኮሎጂስቶች እንደሚሉት እንዲህ አይነቶች አምባገነናዊ ንግግሮች የሚመነጩት ከጥንካሬ ሳይሆን ከጥልቅ ፍርሃት ነው። የአቶ ሽመልስና የቡድናቸው ስጋት የገነቡት የስልጣን ማማ መሰረቱ እየተንገዳገደ መሆኑን መረዳታቸው ነው። የህዝብ ተቀባይነት ሲሸረሸር፣ ኢኮኖሚው ሲወድቅና የህዝቡን ቢተኝነት ሲጨምር አምባገነኖች የመጨረሻውን ካርድ ይመዛሉ። እሱም የኃይል ካርድ ነው። ማኪያቬሊ ከመወደድ ይልቅ መፈራት ይሻላል እንዳለው አሁን ያሉት ገዢዎች ህዝቡን በፍርሃት ቆንጥጠው ለመያዝ ወስነዋል። ልዩ ኃይሉ ይዘጋጅ ማለት ማንንም አናምንም፣ ስልጣናችንን በጠመንጃ ብቻ እናስጠብቃለን የሚል የውስጥ መሸበር ምልክት ነው። ይህ ደግሞ የሚያመላክተው የአንድ ብሔር የበላይነትን ለማፈን የሚደረገው ጉዞ ተፈጥሯዊና ህዝባዊ መሰረት የሌለው በጉልበት ብቻ የተደገፈ የአሸዋ ላይ ቤት መሆኑን ነው። የዚህ ፖለቲካዊ ቁማር ተካፋይ ማን ነው የተባለ እንደሆነ በቤተ መንግስት የሚዶለተው ሴራ በመስክ ላይ የሚተገበረው በድሃ ልጅ ደም ነው። አንድ ገበሬ ማሳውን አርሶ መብላት ሲገባው ሚሊሻ ሆኖ ወደ ጦርነት ይላካል። አንዲት እናት ልጆቿን ማሳደግ ሲገባት የልጆቿን አስክሬን ለመቀበል ትገደዳለች። በአቶ ሽመልስ ትዕዛዝ የሚዘምተው ሚሊሻ የሚዋጋው ከማን ጋር ነው የተባለ እንደሆነ ደግሞ ከገዛ ወንድሙ ጋር አይደለም እንዴ የሚል ጥያቄ አዘል መልስ ይሰጠዋል። በአማራ ክልል ከሚታገለው ፋኖ ጋር ወይም በኦሮሚያ ውስጥ መብቱን ከሚጠይቀው ወጣት ጋር ነውን? ይህ ጦርነት የኢትዮጵያውያን ጦርነት አይደለምን? ይህ የስልጣን ጥማት ባሰከራቸው ጥቂት ልሂቃንና በነጻነት ፈላጊ ህዝቦች መካከል የሚደረግ ጦርነት ነው። ዓለም አቀፍ ተሞክሮች በግልጽ እንደሚያሳዩት እንዲህ አይነት የማጥራት ዘመቻዎች መጨረሻቸው የዘር ማጥፋት ወንጀል ሊሆን ይችላል። በሩዋንዳ ኢንተርሃሞይ ሚሊሻዎች በተሰጣቸው የተሳሳተ ተልእኮ የፈጸሙት ግፍ ዛሬም ድረስ የሰው ልጅ ህሊናን የሚያደማ ነው። አቶ ሽመልስ ዛሬ እያደራጁት ያለው ኃይል ነገ ተጠያቂነት ሲመጣ የት ይገባል? ታሪክስ ምን ብሎ ይመዘግበዋል? ጊዜ እንደ ወራጅ ውሃ ነው። ቆም ቢሉት አይቆምም፣ ተመለስ ቢሉትም አይመለስም። ገድበው ቢይዙትም መፍሰሻ ፈልጎ ይወጣል። ዛሬ በአቶ ሽመልስ አንደበት የተነገረው ቃል ነገ በታሪክ አደባባይ የፍርድ ማስረጃ ሆኖ ይቀርባል። የአንድ ብሔር የበላይነትን ለመገንባት የሚደረገው ጥረት እንደ ባቢሎን ግንብ መፍረሱ አይቀርም። ኢትዮጵያ የተገነባችው በብዝሃነትና በመከባበር እንጂ በአንድ ወገን አገዛዝ አይደለም። ከአዲስ አበባ እስከ ሮም፣ ከቤልግሬድ እስከ ኪጋሊ የታሪክ መጻሕፍት የሚነግሩን አንድ እውነት ቢኖር ስልጣንን በጠመንጃ ህዝብን በፍርሃት ሀገርን በሴራ መምራት ጊዜያዊ መሆኑን ብቻ ነው። መጨረሻው ግን የገዢዎቹ ውድቀት የህዝቡ ድል ነው። የተከበራችሁ አድማጭ ተመልካቾች በያላችሁበት ዓለም ሰናይ እየተመኘን በዚሁ እንሰናበታለን።